መንገዱ ዳር ላይ ተቀምጣ የምትለምነው የጎዳና ተዳዳሪ ሴት አሚሊያ ትባላለች። መንገዱ ላይ ገንዘብ ጥሎ የሄደው ወጣት ኤሪክ ሲባል እሷም ለእርዳታ እጇን ብትዘረጋለትም እንኳን ዞር ብሎም ሳይመለከታት ይሄዳል። በድንገትም ገንዘብ ጥሎ ማለፉን ያስተዋለችው አሚሊያ ልትሰጠው ስትጠራው ልትለምነው መስሎት ዞሮ እንኳን ሳይመለከታት ሳንቲም እንደሌለው ይነግራታል። እሷም የጣለው ነገር እንዳለ ስታሳውቀው ተመልሶ በመምጣት ገንዘቡን ከተቀበላት በኋላ ያመሰግናታል። በመቀጠልም ካለችበት ሁኔታ አንጻር ገንዘቡን መመለሷ በጎነቷን እንደሚያሳይ ይገልጽላታል። አሚሊያም ያን ያህል ትልቅ ነገር እንዳልሆነና ማድረግ የነበረባት ትክክለኛው ነገር እንደሆነ ትነግረዋለች። ከዚያም ኤሪክ ለታማኝነቷ $100 አውጥቶ ሲሰጣት ከብዙ ጉትጎታ በኋላ ተቀብለው ታመሰግናለች። ቀጥላም $100 የሰጣት ሀብታም ቢሆን እንደሆነ በመግለጽ ሐሳቧን ትሰነዝርለታለች። እሱም ባነጋገሯ ፈገግ እያለ ያደረገው ነገር ትክክለኛ እንደሚመስለውና ስሙ ኤሪክ ስቲቨንስ እንደሚባል ይነግራታል። አሚሊያም የመሮክሻየር ድርጅት ባለቤቱ ኤሪክ ስቲቨንስ ስለመሆኑ በመገረም ስሜት ጠይቀዋለች። እሱም በመደነቅ ስለሱና ስለ ድርጅቱ ማወቋን ይገልጽላታል። አሚሊያም ድርጅቱ ዓለም ላይ በገበያ ቁጥጥሩ አሉ ከተባሉት 7 ድርጅቶች መካከል እንደሆነና በቅርቡ አጋር አድርጎ በቀላቀለው AOL በተባለ ድርጅት ምክንያት ዜና ላይ በስፋት ስሙ መነሳቱን እንደምታውቅ ትነግረዋለች። ኤሪክም ያለችው ልክ እንደሆነ እንዲሁም AOL የተባለውን ድርጅት አብረው ለመስራት መቀላቀላቸው ጥሩ ውሳኔ እንዳልነበር፣ ነገር ግን ስህተታቸውን ለማረም እየሰሩ ስለመሆኑ ያሳውቃታል። እሷም AOL የተባለው ድርጅት ጥያቄ ምልክት ውስጥ ያለ የጥራትና የአፈጻጸም ሁኔታ ውስጥ እንዳለ ትነግረዋለች። ኤሪክም ዕውቀቷ እያስደመመው እንደሆነ ይገልጽላታል። አሚሊያም የዕውቀቷ ምንጭ ሰዎች እያመጡ በአካባቢዋ የሚጥሏቸው በርካታ ጋዜጦች እንደሆኑና ማንበብ እንደምትወድ በመናገር ምላሽ ሰጠዋለች። ኤሪክም እሱ በፍጹም ያላዳበረው ትልቅ ልማድ እንዳላት በመግለጽ አድናቆቱን ይቸራታል። እሷም በጣም ባነበብ ቁጥር በጣም ታውቃለህ፣ በጣም በተማርክ ቁጥር ደግሞ በጣም ብዙ ቦታዎች ትሄዳለህ የሚል አባባል ስትተርትለት አባባሉ ድንቅ እንደሆነ ይነግራታል። አሚሊያም እናቷ በልጅነቷ ብዙ ታነብላት እንደነበር ታሳውቀዋለች። ኤሪክም ከጠበቀው በላይ ሆና እንዳገኛት ሲገልጽላት ታመሰግነዋለች። እሱም ነገ ቤቱ መምጣት ትችል እንደሆነ ይጠይቃታል። እሷም ምን በማለት ድንጋጤ የተቀላቀለበት የግርምት መልስ ትሰጠዋለች። ኤሪክም ልታምነው እንደምትችልና እንዳታስብ ይነግራታል። በመቀጠልም ከሱ ረዳት ጆን ጋር እንደሚያገናኛትና እሱ ለንጽህናዋ መጠበቂያ በሚያስፈልጋትና በሌሎች ነገሮች ሊረዳት እንደሚችል ያስገነዝባታል። አሚሊያም ለምን